ነች። እባክህ ባለቤትን እንደምን ብለህ ከእሷ ታደጋት። ቆይ ምንድን ነው እየነገርከኝ ያለው ነገር? እንዳለ እኮ ግራ የሚያጋባ ነገር ነው። ግራ ሊገባ እንደሚችል በደንብ አውቃለሁ። ብቻ ሁለቱንም ተከታተላቸው። በተለይ ዳንያን ከሚራ በደንብ ጠብቃት። እመነኝ፣ በደንብ ተከታተላት። ቆይ ለምን ሽጉጥ መደቀን አስፈለገ? በቃ እንዳልኩ ነው። ይኸው ነው። ምን ጉድ ነው ጭራሽ ሽጉጥ። ቆይ ግን ዳኒ አሁን ስለዚህ ምን ትይኝ ይሆን? ሚራ ቆይ ምንድን ነው አላማሽ? ምንድን ነው ከኔ የምትፈልጊው? ጭራሽ ቀድማለሁ ስል ቀደመችኝ። እሺ አሁን ባባ የታርቆ ልጅ እንዳልሆነ በምን አወቀች? ወይኔ ነገሩ ፎቶ ፈልጋለሁ እንጂ ሌላ ነገር ፈልጋት መጣ። ታርቆኝ ካወቀ ይገለኛል። በቃ ሴት ታርቆኝ ይገለኛል። ወይኔ ሚራ ሰራሽ እንዴ ሚራ ቀደምሽ ማለት ነው። ወይኔ ዳኒ ከዚህ በኋላ መሄድ አልችልም። ምንድን ነው እሱ? ታርቃ ምንድን ነው? ልቀቀኝ። እስከዛሬም ዝም ያልኩሽ ለሴት ልጅ ትልቅ ክብር ስላለኝ እና ምንድን ነው ደበደበኝ ነው? ሰማንና ሴት መደብደብ ጀግና ያስፈልም። ልቀቀኝ። አንቺ ሴት ስትሆን ነው ክብር የሚኖራት። በጣም ያመኛል። እሺ እንዳትነካብህ ከፈለክ አርፋ እንድትቀመጥ ንገራት። ኧረ እባክህ ተው እንጂ የራስህ ሚስት ጻድቅ እኔን እኮ ሲያደርግ ነው ያለው። ሰማላ መጀመሪያ ነገሩን በደንብ አርጋታ። ማነው ነገር የፈለገው? ማነው ዘው ብሎ የገባው የሚለው ነገር አጣራ። እኔ ሚራ እንደሆነ ሳይደርሱብኝ አልደርስም። ዘው ብላ የመጣችብኝ እሷ ነች። ትይዝልኝ እንደሆነ ሚስትህን ያዝልኝ። አይ የምትል ከሆነ እማረገው ምን ይማቅ። እኔ በሚስቴ ቀልድ አላውቅም። እሺ በጭራሽ እንደዚህ አይነት እንዲደገም አልፈልግም። ይሄ ደግሞ ምን ሴጣን ነው? ጮህብኝ እኮ ሊበላኝ ነው እንጂ እኔ ከፊት እኮ ጥሩና መልካም ሰው ነበር የሚመስለው። ወይ ጉድ! ሴጣን ሆነ እኮ ተቀየረብኝ ወደ ሴጣን። ወይኔ ሚራ እናንተ ዳናይት በፍርሃት ፎቶውን መለሰችላት ለሚራ። ሚራ ተንኮለኛና አስመሳያ የማትረባ እንዴ! በዚህ ልክ ነው ጭካኔዋን ያሳየች። ወይ ጉድ! በጣም ነው የሚገርመው። አሁን ላይ የዳናይትንና የአድናንን ግንኙነት ተገን በማድረግ እንግዲህ አቶ ታርቆን የራሱ ያልሆነውን ልጅ እንዳሳደገና እንዲሁም አሁን ላይ ልጄ ነው እያለ ያለው ልጅ የሌላ እንደሆነ ሲያውቅ ምን የሚፈጠር ይመስልሻል? በማለትም እንግዲህ ዳናይትን አስፈራርታታለች ማለት ነው። በጣም ነው የሚያሳዝነው የምር እንዲህ በዚህ ልክ በቃ እውነት ተቀብራ መቅረት የለባትም። ዳናይትም ደግሞ ፎቶን መስጠት የለባትም ነበረ እውነት ለእውነት ከቆመች ማለት ነው። እና በዚህ ልክ መደፋፈር ምን ይሉታል? አድናንም ጉዱን አላወቀም። በእርግጥ ልጅ ጸጋ ነው፣ ልጅ በረከት ነው። እንግዲህ ዳናይት በጣም ብዙ መስዋዕት እንዳስከፈለችውና አንዳንድ ነገሮችንም እንዳደረገችው ከዚህ በፊትም አስታውሰናል። ታዲያ በዚህ ሰዓትስ ልጅ አለህ ሲባል ምን አይነት ስሜት ይሰማ ይሆን? ብቻ በጣም በቃ ሌላ ውስብስብ ያለ ነገር ነው። ሌላው አሁን ላይ በፎቶ ላይ ያለው ምስል ይህ ማን ነው በማለትም ዳናይትን አስጠንቅቃትና እንዲሁም አስፈራርታትም ነበረ፣ እንዲሁም ጠይቃትም ነበረ እንድትነግራት። ዳናይት ግን በፍጹም አልተናገረችም። ነገር ግን እህቴ ይሆናል በማለትም አፈጣታለች ማለት ነው ለኋና። ታዲያ ለኋና በአሁኑ ሰዓትም ሁለቱንም እያፋጠጠቻቸው ትገኛለች። ይባስ ብሎ ደግሞ እንግዲህ እያስፈራራቻትም ነበረ ሚራ። ምን አይነት ይሆን መልሷ? ታዲያ ይህን ፎቶ ከአድናን ወይም ከሁሉም ነገር ተደበቀ ማለት ከወንጀሏ ነፃ ሆነች ማለት አይደለም። እውነት መቼም ብትዘገይም ተቀብራ አትቀርምና ብቻ የሚራ መጨረሻው ይናፍቃል። እንግዲህ ዳናይትን በዚህ ልክ ካስፈራራችና ምስጢሯንም ለመደበቅ እስከ ጊዜ ድረስ ከጥግ ድረስ ከተጓዘች ከዚህ በኋላ ያለው ነገርስ በምን አይነት መንገድ ይመጣ ይሆን? አሁን ላይ አቶ ታርቆን እንደተዋሸና እንዲሁም ብዙ ነገሮችን እንደተሸሸጉበትም አላወቀም። ነገር ግን እየተቆረቆረላትና እንዲሁም ባለቤቴን መጠበቅ አለብኝ፣ ያለ ባለቤቴ እኔ ህይወቴ ባዶ ነው። በዛ ላይ ደግሞ ባለቤቴን አንድ ጸጉር እንኳን የነቀለ እንግዲህ ልኩን ያገኛል ከልጄ አይለየ በማለትም ሲምልና ሲክዘትም ነበረ። እንግዲህ ታዲያ በምን አይነት መንገድ ልጁ እንዳልሆነ ይሰማ ይሆን? ብቻ በጣም አጓጊው ክፍል ላይ ነን። እናም የዛሬ የነበረን ይህን ይመስል ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በልኋና ድራማ መጥተናል ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት እንግዲህ አድናንና እንዲሁም አቶ ታርቆን መጨረሻ ላይ በምን አይነት መንገድ ይሄን ሚስጥር ይሰሙ ይሆን? ብቻ በጣም የሚያጓጓው ክፍል ላይ ነን። አሁን ላይ ልኋናስ ምን አይነት እርምጃ ተወስድ ይሆን? ይህን ፎቶ ካላየችና እንዲሁም በአይኗ በብረቱ ካልተመለከተችው እረፍት የላትም። ምክንያቱም እህቷ ናትና
የተለየቻት ያረፈችባት የእሷን እውነት ሳታውቅ አትተኛምና እንግዲህ ሚራንም እስከ መጨረሻው ጥግም ታሳድዳታለች ባይ ነኝ። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።